الله الله أكبر الله لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر لله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد ከየስቴዲየሙ መግቢያ የሚመጡ ወንድሞችን ኢንሻአላህ ወደ መሃል እንዲያልፉ አድርጋችሁ አስተባባሪዎች መንገዱ ከፈት እያደረጋችሁ መሃል ላይ ያለችውን ቦታ ሞልተን ስለሆነ ወደ ዳር መውጣት ያለብን በሁሉም የስቴዲየሙ መግቢያ በሮች የሚመጡ ወንድሞችን ወደ ስቴዲየሙ የመሃል ክፍል እንድታስገቧቸው አስተባባሪዎች እናሳስባለን። የደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ለሚያስገነባው G+13 ህንፃና 13 ሚሊዮን ብር የሊዝ ክፍያ ሁላችሁም ያላችሁን ወጣ እንድታደርጉ ኢንሻአላህ። የዛሬው የኢድ አል-አድሃ አረፋ በዓል ፕሮግራማችን ንያችን ለደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ነውና ሁላችሁም ያላችሁን ወጣ ያደርጋችሁ አባቶቻችን ለዲነል ኢስላም የከፈሉትን መስዋዕትነት እኛ ደግሞ ዛሬ በልማት መድገም አለብን። ልማት ማለት ደግሞ ራስን ማልማት ነውና የደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት በደሴ ከተማ እምብርት ላይ የሚያስገነባው G+13 ህንፃ ሁላችሁም ያላችሁን ወጣ ያደረጋችሁ አባቶቻችን የሰሩትን ታሪክ እንድገም ኢንሻአላህ። የወሎ ሙስሊሞች ዛሬ ታሪካዊ ለሆነ የልማት ጥሪ የተደረገላችሁ ነው። የደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ለሚያስገነባው ህንፃ ላለበት የሊዝ ክፍያ ዕዳ ሁላችንም ያለን ወጣ ኢንሻአላህ። ሁላችሁም አስተባባሪዎች አሉ፣ ባጅና አንጸባራቂ ያደረጉ አስተባባሪዎች አሉ። ሁላችሁም ያላችሁን ወጣ ያደረጋችሁ ለነሱ እንድትሰጡ እናሳስባለን። መንገድ የዘጋችሁ ወንድሞች፣ መንገድ የዘጋችሁ ሶፍ የሰራችሁ ወንድሞች ባካችሁ መንገዶችን ለነጠላ አድርጉልን። አስተባባሪዎች መንገዶች ክፍት እንዲሆኑ አድርጉ። የስቴዲየሙ የመሃል ክፍል ክፍት ስለሆነ እሱ መሙላት ስላለበት ሁላችሁም መንገዶችን ክፍት በማድረግ ሰዎች ወደ መሃል እንዲገቡ አድርጉ ኢንሻአላህ። እሺ መብራት ኃይል የምትሰሩ እዚህ አካባቢ ያላችሁ ወንድሞች ስልክ ተደውሉና
መብራት እየጠፋብን ነው። እንደው ዛሬ ምን አለበት እስከ 3 ሰዓት ድረስ እንኳን ብታቆዩልን እባካችሁ ለምናችሁ ወንድሞቻችን። ባለፈው ኢድ አልፈጥር ላይ ታሪክ ነው የሰራችሁ። መብራት ላይ መኪናዎቹን በመመደብ ሙስሊሙ ማህበረሰብ ወደ ኢድ ቦታ እንዲመጣ በማድረግ ትልቅ ስራ የሰራ ትልቅ ተቋም ነው። አሁን ምናልባት ብልሽት አጋጥሞ ከሆነ በምናውቀው ፍጥነታችሁ ሰራ አድርጉልን። ምክንያቱም እሱ ከተበላሸ ከተማ ላይ ያሉ ሰዎች መስማት አይችሉምና እንደው በቻላችሁ አቅም ኢንሻአላህ የመብራት ኃይል አመራሮቻችን ፈጠን አድርጋችሁ ስሩልን ኢንሻአላህ። ዛሬም የደቡብ ወሎ መጅሊስ ዕዳ አለበት 13 ሚሊዮን ዕዳውን ለመሸፈን ዛሬ ኢንሻአላህ ሁላችንም እንረባረባለን። የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ከኔ የነሱ ይመጣል በሚል የዛሬው